ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም ይላል። በዚህ ቦታ ላይ መጽሐፍ ቅዱስ ሲናገር በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ ማለትም እግዚአብሔር አብ አንድ ልጁን ለሰው ልጆች አሳልፎ ሲሰጥ ሕይወት እንዲያገኙ ሰው ልጅ በራሱ ጽድቅ በሥራ የሚያመጣው ጽድቅ ስለሌለ ማለት ነው እንዲድኑ ውድ ልጁን መስዋዕት አድርጎ እሱ ሞቶ እኛ በሕይወት እንድንኖር ራሱን ሰጠ ማለት ነው። ልክ ይህን ሁሉ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና። አንተን አንቺን ወዷል። ወዳጄ ዛሬ ሰው ሊወድህ ላይወድህ ይችላል። ቢወድህ ምንም ሊያደርግልህ አይችልም። ባፉ ይህንን አደርግልሃለሁ ሊያደርግልህም ይችላል፣ ግን ምድራዊ ነገር ሊሆን ይችላል። እግዚአብሔር አምላክ ግን ሲወድ ሕይወት ነው የሰጠ፣ ሌላ ነገር አይደለም። ሕይወት በምንም አይለወጥም፣ በምንም አይቀየርም። ስለዚህ ሕይወት የሆነውን ክርስቶስን ሰጥቷል። ክርስቶስ እኔ ልሙትልህ አንተ በሕይወት ኑር አለ። እኔ ያንተን ፈንታ ልቀጣልህ አንተ ነፃ ውጣ አለ። ስለዚህ ዓለም በልጁ እንዲድን ነው አለ። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከው። አንደኛ የሰው ልጅ በኃጢአቱ ከእግዚአብሔር አብ የተለየ ወይንም ከእግዚአብሔር ሕልውና ውጪ የነበረውን ሰው እንደገና ከዛ ከተባረረበት ቦታ ሊመልሰው ኢየሱስ መጣ። ለምን? በሥራ ሰው መመለስ ስለማይችል። ቁጥር 36 ላይ በልጁ የሚያምን ሁሉ የዘላለም ሕይወት አለው፣ በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ነው፣ በእርሱ ላይ ይኖራል ይላል። ሕይወትን አያይም። ወዳጄ እዚህ ቦታ ላይ ቃሉ ሲናገር ሕይወትን አያይም። የሚያምን ሕይወትን ያገኛል፣ ያላመነ ግን ሕይወትን አያገኝም። የምታገኘው ሕይወት የምታገኘው ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርገህ ስትቀበል ነው። ወዳጄ አንድ ነገር ልንገርህ፣ ሌላው ሁሉ ነገር ሞልቶ ሕይወት ከሌለህ ከንቱ ነህ። ስለዚህ ጌታ ያስፈልግሃል። ይህንን ጌታ በሕይወት በዘመን ላይ ጋብዘው። ወዳችኋለሁ። ተባረኩ።